ንግግራቸው የሚጣፍጠን፣ አርአያነታቸው የሚስበን፣ አባትነታቸው ኩራት የሚሆነን ክቡር ዶክተር ከዛሬ ጀምሮ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አጃይብ ነው። የሚገርም ነው። የተከበሩ ጠቅላይ ሚኒስትራችን ወርቃችን ወንድማችን ዶክተር አብይ አህመድ እንደዚሁም የትምህርት ቤቱ ኃላፊዎች ወንድሞቻችን ክብራችን እንደዚሁም እዚህ የተቀመጡ ሁላ መሪዎቻችን ወርቃማ የሆናችሁ ወንድሞቻችን ተማሪዎቻችን ሲያዋችሁ ደስ የምትሉት እንኳን ለይህ ቀን ያበቃችሁ እላለሁ። እንግዲህ የዛሬው ቀን አስገራሚ አስደናቂ በኢትዮጵያ ውስጥ ተሰርቶ የማያውቅ ታይቶ ተሰምቶ የማያውቅ ቀን እንደሆነ ላስረዳችሁ እፈልጋለሁ። ወንድሞቼ እህቶቼ፣ ወደ ሌላ ሳልሄድ ወደ እኔው ስመጣ አንዱ አስገራሚ አስደናቂ ጉድ እናንተ ፊት እኔ ይህ ቁሜ በመሪዎቻችን አካባቢ በዚህ መልክ በሕይወቴ የመጀመሪያ ስለሆነ ሊያስደንቀኝና ሊያስደንቃችሁ ይገባል። የመጀመሪያ ጉድ ሳይ ነው። የመጀመሪያ አስገራሚ ክብር ሳገኝ ነው። ሌላው ሁለተኛው አስገራሚ አስደናቂው ነገር በተከበሩ ጠቅላይ ሚኒስትራችንና በኃላፊዎቻችን በእናንተ በወንድሞቻችን በተማሪዎቹ በአስተማሪዎቹ በኃላፊዎቻችሁ አማካይ በኢትዮጵያ ውስጥ የሃይማኖት አባት የሃይማኖት መሪ በዚህ ደረጃ ዶክተሬት ሲሰጥ የመጀመሪያ ስለሆነ የኔ ክብር ብቻ አይደለም፣ የኢትዮጵያ ነቢያችን አለይሂ ሰላቱ ወሰላም ከተላኩበት ጀምሮ እስከ ዛሬ ድረስ ላሉትም ለሞቱትም እህቶቻችን ወንድሞቻችን ክብር ነው ብዬ ነው የምቆጥረው። ተሰርቶ የማያውቅ ታልሞ የማያውቅ ታይቶ የማያውቅም። እንኳን ለእኛ ለሙስሊሞቹ አይደለም እንደኔ አመለካከት ለክርስቲያኖቹ ለወንድሞቻችን ለእህቶቻችን የኢትዮጵያ ክብር ነው፣ ሊደሰቱበት ይገባል እላለሁ። ሌላው አንደኛው አስገራሚ ጉዳይ እኔ በሕይወቴ ከ8 ዓመት ከተወለድኩበት ጀምሮ ለፍቻለሁ። በሃይማኖቱ እዚህም አዲስ አበባ 54 ዓመቴ ነው። ለአንድነት ለሰላም ያልሄድኩበት አካባቢ ክልል፣ ዞን፣ ወረዳ ያልሄድኩበት የለም። 3፣ 4፣ 10 ጊዜ ሄጃለሁ። ለአንድነት ለፍቻለሁ፣ ለሰላም ለፍቻለሁ፣ ለመከባበር ለመተባበር ለፍቻለሁ። ሃይማኖታዊ ተግባራቴን ተወጥቻለሁ፣ አገራዊ ጉዳይን ተወጥቻለሁ። ግን ባላሰብኩት መልክ ነው የዛሬው ክብሬ። በጣም አመሰግናለሁ። እናንተንም አመሰግናለሁ። የሚገርም ነው። ከቀደም ላሉት መሪዎቻችን 38 ዓመት ሌሊት ቀን ለፍቻላችኋለሁ። እንደዚህ ያለ ክብር ቀርቶ የቃላት ምስጋና አላገኘሁም።
በዛሬው በተከበሩ በወርቃማው ጠቅላይ ሚኒስትራችንና በረዳቶቻቸው ባጋዦቻቸው አማካይ ዛሬ ይህን ማግኘቴ እኔ በህይወት ያላየሁት ደስታ ስለሆነ እናንተም ልትደሰቱልኝ እፈልጋለሁ። እንግዲህ ዛሬ ለየት ያለ ምላስ የስተዛሬ ያልሆነ ምላስ አግኝቼ ተናግሬ በሆን ደስ ባለኝ ነበር። ሌላ ምላስ የለኝም። እንዲያው እንዳላረዝምባችሁ እናንተም በደስታ እንድትኖሩ አላህ ያርግልኝ። ጠቅላይ ሚኒስትራችንን ሀያት ይስጥልኝ። ልጅ አላህ ያውጣላቸው። አገራችን ሰላም ትሁን። ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኑር። እኛም በደስታ እንኑር፣ በደስታ እንሙት። ወሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።